ሆሳዕና አዲሷ የኮንፈረንስ መዳረሻ። የሰላም አምባሳደሮች ወደ ሆሳዕና። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ በሺዎች የሚቆጠሩ እንግዶችን ያስተናግዳል። የካቲት 4 እና 5 ሆሳዕና ከተማ የኢትዮጵያ የሰላም እምብርት ትሆናለች። የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል ጋር በመተባበር የሚያዘጋጀው ስድስተኛው ሀገር አቀፍ የሰላም ኮንፈረንስ በሺዎች የሚቆጠሩ ተሳታፊዎችንና ከፍተኛ ሀገር መሪዎችን እንደሚሰበስብ ይጠበቃል። በሺዎች የሚቆጠሩ ተሳታፊዎችና የክብር እንግዶች በዚህ ታላቅ ጉባኤ ላይ እንደሚገኙ ግምት ውስጥ ገብቷል። ከነዚህ መካከል የሰባቱ አባል የሃይማኖት ተቋማት የበላይ መሪዎች፣ ፓትርያርኮች፣ ካርዲናሎች፣ የጠቅላላ ጉባኤ ፕሬዝዳንቶችና ሙፍቲዎች፣ የፌዴራልና የክልል ከፍተኛ የመንግስት የሥራ ኃላፊዎች፣ የሀገር ሽማግሌዎችና የሰላም አምባሳደሮች፣ የሲቪክ ማህበረሰብና ተወካዮች፣ የልማት አጋሮች በቦታው ይገኛሉ። የሆሳዕና ከተማ አዲስ ምዕራፍ። ይህ ጉባኤ ሆሳዕና ከተማን በኢትዮጵያ የኮንፈረንስ ቱሪዝም ካርታ ላይ ጎልታ እንድትወጣ ያደርጋታል። ከተማዋ በአንድ ጊዜ በሺዎች የሚቆጠሩ እንግዶችን ጥራት ባለው መልኩ ለማስተናገድ የሚያስችል የሆቴልና ማረፊያ አቅም፣ በደረጃው ከፍ ያሉ ሆቴሎች ለእንግዶች ዝግጁ መደረጋቸው፣ የመድረክ ዝግጁነት፣ ዘመናዊ የመሰብሰቢያ አዳራሾችና የቴክኖሎጂ አቅርቦቶች መሟላታቸው፣ የጸጥታ አስተማማኝነት፣ ከተማዋ ያላት ሰላማዊ ድባብ ለእንዲህ ያሉ ሀገራዊ ኩነቶች ተመራጭ አድርጓታል። ይህ ኮንፈረንስ ለሆሳዕና ከተማ የሰላም ተምሳሌትነቷን ለኢትዮጵያ የምታሳይበት ወርቃማ ዕድል ነው። ይህ ስድስተኛው ሀገር አቀፍ የሰላም ኮንፈረንስ በሆሳዕና ከተማ መካሄዱ ከተማዋ ትላልቅ ዓለም አቀፍና ሀገር አቀፍ ክንውኖችን የመሳብና የማስተናገድ ብቃቷ እያደገ መምጣቱን የሚያረጋግጥ ትልቅ ድል ነው።